ቱርካን የሚኒ ልጅ እንደ ራሷ አርጋ ለማሳደግ ከራሷ ጋር ተስማምታለች። ሚኒ ደግሞ ቱርካን ካሁን ልጄን ቀማችኝ፣ ልጄን ከኔ እያሸሸች ነው በሚል ስጋት ቱርካን ላይ ተጨማሪ ጥቃት ለማድረግ ብዙ እያቀደች ነው። ቱርካን ግን ዛሬ ኪራዝን ይዛት በቀጥታ ወደ ሴቪ ላይ ቤት መታለች። ሴቪ ላይ የነገሩ ከሷ ህይወት ጋር እንዲህ መመሳሰል እያስገረማት ቱርካንን ለደቂቃዎች ስታወራን ነበረ። ብዙ ጥያቄ ትጠይቃታለች። በህይወትሽ ደስተኛ ነሽ እያለቻን ነው። እንደገና ስለ ሩቻልም እየጠየቀቻን ነበረ። ግን ሩቻል ትወድሻለች ብላ ጠየቀቻት። ከዛ ቱርካን ያው ሩቻል በእኔና በሶመር ጉዳይ ጣልቃ የማትገባ ከሆነ ትወደኛለች ማለት ነው እና እንስማማለን፣ ችግር የለብኝም ትላታለች። እንዴት ነው አቶ ኦዛርና ወይዘሮ ሩቻልስ በህይወታቸው ደስተኞች ናቸው ብላ እየጠየቀቻት ነው። ከዛ ቱርካን ለምን ጠየቅሽኝ ብላ እየጠየቀቻት ነው፣ ግራ ገብቷት። አይ ማለት አቶ ኦዛር በወጣትነቱ በጣም ብዙ ሴቶችን ይቀርባል፣ ስለሱ ብዙ ጊዜ ጋዜጣ ላይ መረጃ ይወጣ ነበረ፣ ለዛ ነበር የጠየኩሽ የኔ ውድ ብላ ነገሩን ቀለል እያደረገችው ነበረ። ቱርካን አልጠረጠረቻትም። ቱርካን ኪራዝን እንዳቀፈች ነው። አብረው ያወራሉ። ስለ ጽንሱ ታወራታለች። በቶሎ እንድታረግጂ ተስፋ አረጋለሁ ብላ እየነገረቻት ነው። ቱርካንም እየሞከረች ነው። ሶመርን ብዙ ተስፋ ያደርጋል። በሌላ በኩል ዶኑሽ ኢዝሚር ደረሰች። ዛሬ የሴርዳር ልደት ነው። ከእህቷ ጋር እንዲሁም ከነ ኦዝጉር ጋር ተገናኝታ በቀጥታ እሱን ሰርፕራይዝ ለማድረግ ወደ ቤቱ ሄደዋል። ኬክ ነገር ገዛዝተው ቤት ውስጥ ሰርፕራይዝ ሊያደርጉት እየጠበቁ ናቸው። ሴርዳርም ቢሆን በአንድ በኩል ስልኩን እየነካካ ዛሬ ዶኑሽ ጠፍታ ነው እያለ በተደጋጋሚ እየደወለላት ድንገት ኢብሩ መጣች። ኢብሩ እየመጣች ሴርዳር ምን ነው ጠፋብኝ እኮ ምንድነው ደግሞ ስልክህን የምትነካካው ራይንን ከስልክ ላይ ነቀል እያለችው ነበረ። እስኪተኝ ግራ ገብቶኝ እኮ ነው እያላን ነው። ከዛ በቃ እንሂድ እያለችው ነው። እንዲረጋጋ እየነገረችው አብረው ተያይዘው ወደ ቤት ይመጣሉ። ማታ ላይ ቱርካንና ሶመረ ቤት መጡ። አብረው ወደ ውስጥ እየገቡ ናቸው። ሚኔ ስታያቸው ትበሳጫለች። ሁለቱም እየተሳሳቁ ነበር እየጠጉ የነበረው ወደ በሩ። ኪራዘን ቱርካን አቅፋን ነበረ። አብሮ እየተሳሳቁ በሩን ከፍተው ሲገቡ ልጄን አምጫት ብላ ልትቀበላን ነበር። አይሆንም ኪራዝ ተኝታለች። አሁን ረጋ ብላ ደግሞ ተኛለች ትላታለች። አሁንም ቢሆን ሚኔ ልጄን አምጪ እያለቻት ነው። እኔ ጋ ነው የምትሆነው እያለቻት ቱርካን ስቃባት እንዳቀፈቻት ኪራዝን ሄደች። ሶመርም ሊከተላ ነበር። ሶመር እንደዚህ መሆኑ ሊቀጥል አይችልም፣ ትሰማኛለህ አይደለ? ልጄ ከኔ ጋር ብቻ ነው መሆን የምትችለው፣ ምነካቆይ አንተ እያለችው ነበረ። ተይኝ እሺ ተይኝ፣ በቃ አንቺ አብደሻል፣ ጤነኛ አይደለሽም፣ ኪራዝ በዚህ ሰዓት ከአንቺ ጋር መሆን አትችልም ብሏት ሄደ። እሱን አሳያቸዋለሁ ብላ ተናዳ ወደ ክፍሏ እየመጣች ነው። ሚኔ ቀስ በቀስ ልጇ ከሷ እጅ እየወጣች እንዳለና በመጨረሻም ልታጣት እንደሆነ አይነት ስሜት ይሰማት ጀመር። ከዛም በቀጥታ ወደ ክፍሏ ከመጣች በኋላ ብዙ አሰበችና ሻንጣን አወጣች። ልብሷን ሻንጣ ውስጥ እየጨመረች ነበረ። በቅቶኛል፣ ይበቃኛል እያለች አምርራ ከቤት ልትወጣ ነው። በሌላ በኩል እነ ሳድቅ ማታ ወደ ቤት እየመጡ ናቸው። ቀጥታ ወደ ውስጥ እየገባ ወንድሜ እንኳን ደህና መጣ እያለችው ነበር ኔዜት። ገና ወደ ውስጥ እንደገባ ዞር ከማለቱ ነስሪን ቁጭ ብላ አያት። ነስሪን ፈገግ ብላ እያየችው ነበረ። ነስሪን እንደዚህ ፈገግ ብላ ስታየው ተናዶ እያያን ነበረ። ሀሳባቸውን ገና ገባኝ፣ ምን ነበር ያጠመዳችሁት ብሎ ተናዶ ሊወጣ ነበር። ሳድቅ እባክህ ተረጋጋ በፈጣሪ ስም ምንም ያስቸኩለ እያለ በአንድ በኩል ህክመት እየጠየቀው ነበረ። ሳድቅ ካልወጣኝ እያለ ነው። ሳድቅ እባክህ ወንድሜ ተረጋጋ እባክህ፣ እንደዚህ አታርግ፣ እስኪ አንድ ጊዜ ተቀመጥ እናውራ፣ እስኪ ተረጋጋ፣ እስኪ ሚስቱት የት እንዳለ ግን ታውቃለህ? ለምን ሚስቱን ያላመጣው አለችው። ምን ነስሪን ስለዚህ ጉዳይ ጠይቂያት፣ እኔ ምን አውቃለሁ በማለት ተናገረ። ለምን እኔት እንዳለ እኔም አላውቅም፣ ከቤት ከወጣ ቆየ፣ ካንተ ጋር መስሎኝ እኮ ነበረ አለችው። ምን ሜሱት ቤት አልመጣም እንዴ ብሎ ተናዶ እየጠየቀ ነው። ሜሱት የጠፋ ብሎ ሲጠይቅ በድንገት እነ ህክመት ሜሱትን ጠሩት። ሜሱት እነሱ ጋር ነበር ያለው። ከዛ ሳድቅ ሳይው ሜሱት የኔ ልጅ የት ነበርክ ብሎ እየጠየቀው ነበረ። ሜሱት ተናዶባቸዋል። ሜሱት የእናትና የአባቱን መሞት ስለደበቁት በጣም ተናደዋል። በሌላ በኩል ኔዜት ደግሞ ሩቻል ነበረች ትላንትና የመጣቸው፣ እሷ ጋር ሄዶ ነበር ማለት ቱርካንን ለማየት ፈልጎ ነበር አላውቅም፣ ግን ሩቻን ይዛው መጣች ስትል ሩቻን አመጣቸው ብላ ነስሪን ጠይቀች። አዎ ብላ ኔዜት ተመልሳለች። የኔ ልጅ ሜሱት ለምንድነው ቤት ማትመጣው አለችው። ሜሱት በጣም ተናዷል ብሎ ተቀመጠ። በጣም ያሳዝናል፣ ቤተሰባችን በዚህ ደረጃ እንደዚህ መሰነጣጠቁ በጣም የሚያስከፋ ነገር ነው፣ ህይወታችንም እንደዚህ ነው የተመሰቃቀለው ስትል ነበር ነስሪን አይዞሽ፣ ይሄም ቀን ያልፋል፣ እስኪ በመካከላቸው ያለው በረዶ ይቅለጥ፣ ታረቁ፣ እስኪ ይቅርታ ተጠያይቁ እያለ ህክመት ተናገረ። ከዛ ባንድ በኩል ሳድቅ አይሆንም እያለ ነበረ። ከዛም በኋላ ነስሪን ያው እንግዲህ እኔ ንዴቴን እልሄን በሙሉ ወደ ኋላ ጥዬ ይቅርታ ለመጠየቅ ነው የመጣሁት በግልጽ እና ይቅርታ ለመጠየቅ አስቤያለሁ እና ሳድቅም ቢሆን ጥፋቱን አምኖ ይቅርታ እንዲጠይቀኝ እፈልጋለሁ። ሁለታችንም ይቅር እንባባል፣ በቃ የሁሉ ነገር አያስፈልግም። ሳድቅ አንተም ጥፋትን እመን፣ እኔም ጥፋቴን አምናለሁ አለችው። በሞት ይቅርታ አንቺን አልጠይቅም፣ ይቅርታ እንድጠይቀኝም አልፈልግም፣ ችግር የለም እያላን ነው። ትንሽ ደንገጥ አለች፣ እየከፋት ነው። መሬት ታያለች። በአንድ በኩል ኔዜትና ህክመትም ቢሆኑ ኧረ ተው እያሉን ነበረ። እኔ እንግዲህ ቃሌን ጠብቄያለሁ፣ የፍቺ ማመልከቻውን አስገብቻለሁ ብሎ ተናገረ።
ተናገረ። ነስሪን በጣም ከፍቷት ማልቀስ ጀመረች። ከዛ እሱ እንግዲህ ሁለታችንም ከተስማማን ፍቺው በአጭር ጊዜ ውስጥ ያልቃል አላት። እሺ በቃ ነገሩ ቀለል እንዲል እኔም ነገ ሄጄ አስገባለሁ ችግር የለም እያለችው እያለቀሰች ወጣች። እሷን ለማባበል ጥረት እያደረጉ ነገር ግን እሷ ወደ ቤት ፈጥና እየመጣች ነው። በሌላ በኩል እነ ዶኑሽ ሴርዳርን እየጠበቁ ናቸው። ሴርዳር ካሁን መጣ ብለው ብዙ ነገር አዘጋጅተው እሱ ከኢብሩ ጋር እየቀረበ በአንድ በኩል ይህን ነገር በደንብ ሲያቀናበር የነበረ ኦዝጉር ነው። ኦዝጉር ዶኑሽ የሴርዳር ፍቅረኛ እንደሆነች ታውቃለች። አሁን ከኢብሩ ጋር ሲመጣ ግጭት እንዲፈጠር ፈልጓል ኢብሩን ስለሚፈልጋት። አሁን እነሱ መብራቱን አጥፋፍተው ተደበቁ። በድንገት ኢብሩና ሴርዳር ወደ ቤት ሲገቡ መብራቱን አብሩት። እነ ዶኑሽ መልካም ልደት እያሉ ገና ለመዘመር ገና ሲጀማምሩ ድንገት ሴርዳርን ከሴት ጋር ስታየው ዶኑሽ ደነገጠች። ዶኑሽ በስልክ ባለፈው ለታ የጠረጠረችው ነገር አሁን እውነታ ሆኖ ነበር እያየችው የነበረው። ማሬ ምንድን ይሄ ነገር ብላ ኢብሩ እየጠየቀችው ነበር ሴርዳርን። ሴርዳር ግራ ገብቶት እያየ ነው። በዚህ መንገድ ይፋጠጣሉ። በሌላ በኩል አሁን ሚኔ በቀጥታ ኪራዝን ይዛት ከቤት ልታመልጥ ነው። ሻንጣዋን ይዛ ቀስ ብላ ወደ በሩ ቀረበች። ከዛ በኋላ እነ ቱርካን ተቀምጠው ራት እየበሉ ነበረ። ከዛ አሁን ሚኔ አጮልቃ እየተመለከተች እያለ በጥግ በኩል ድንገት ቱርካን ቀና ስትል አየቻት። ከዛም በኋላ ሚኔ በፍጥነት ኪራዝን ልትወስዳት ወደ መኝታ ክፍላቸው ገባች። ቱርካን ግን የሆነ ነገር ገብቷታል። ተከተላት እየመጣች ነበረ። ከዛ በኋላ ሚኔ ወደ እነ ቱርካን መኝታ ክፍል ከገባች በኋላ ኪራዝ ልጇን እያቀፈች ነበረ። የራሷን ልጅ አቅፋ አሁን ወስድሻለሁ ብላ እየጠቀለለች ነበረ። አንስታት ገና አክፋት ዞር ከማለቷ ቱርካን ፊቷ ቆመች። የልትሄጂ ነው አለቻት። ከልጅ ጋር ሄደ የፈለግኩበት ምን አገባሽ ትራታለች። ቱርካን ተቀበለቻት ኪራዝን። ከዛም በኋላ ስፈልጊ አንቺ ሂጂ፣ ከዚህ በኋላ ግን ልጅሽን አታገኛትም እያለቻት ነው። ስሚ ኪራዝ ከኔ ጋር ታድጋለች። ምን አይነት አረመኔ እንደሆንሽ ነግራታለሁ። መቼም አትወድሽም። እሺ ምን አይነት አስጠሪ ተቀፋፊ እናት እንደሆንሽ እነግራታለሁ። መቼም ቢሆን ደግመሽ አታያትም። ትጠላሻለች። መቼም ቢሆን ልታገኝሽ አትፈልግም። እናቴ ብላሽ እንኳን አንድ ቀን አትጠራሽም አለቻት። አንቺ ልጅ አብደሻል። ይኸውልሽ እንዴት እንደዚህ ይባላል? ይኸውልሽ ሲጀመር እኔ ነኝ የተሳሳትኩት፣ እኔ ነኝ ያጠፋሁት። ለአንቺ መድኃኒት ከመስጠት ይልቅ የአይጥ መርዝ መስጠት ነበረብኝ። እዛ ውስጥ ከነ ልጅሽ ድብን ብለሽ እኔ ተቀብረሽ ነበረ አለቻት። አመንሽ ማለት ነው በመጨረሻም አለቻት ሚኔ። ከዛ አምኛለሁ ምክንያቱም እኔ አንቺን አልፈራሽም ብላ በድፍረት እንዲህ ስትጋፈጣት ከኋላ የነበሩት እነ ሶመር ናቸው። ከዛም በኋላ ሚኔ አሁን ከኋላ ማን እንደቆመ አታውቅም። ይኸውልሽ አሳብድሻለሁ፣ የአይምሮ መታከሚያ ሆስፒታል ልትገቢ ነው የማረገሽ እያለቻን ነበረ። ከዛ ከኋላ ሶመር እሷ ሰውን የምትገባው አንቺ ነሽ፣ ወደ ፖሊስ ጣቢያ የምትወሰጁ እያላን ነው፣ እስር ቤት ትገቢያለሽ እያለ ሲናገር ደንግጣ እያየቻቸው ነው። አሊያም እንደገና ሩቻልም ቢሆን ቆማ እያየቻቸው ነበረ። አንድ ላይ ሆኖ ለሶስት እያዳመጡ ነበረ። ሚኔ ብዙ ክስ አለባት፣ አሁን ብዙ ምስክር አለባት። ራሷን መከላከል የማትችልበት ሁኔታ ላይ ደርሳለች። ፖሊስ ተጠራ። ሚኔ እንደ ወንጀለኛ እጇ በካቴና ታስሮ በመኪና እየተወሰደች ነበረ። ቀጥታ ወደ ፖሊስ ጣቢያ እየወሰዷት፣ በአንድ በኩል እነ ቱርካን በራቸውን እየዘጉ ናቸው። ቱርካን መራራውን በቀል ተበቅላለች። ሚኔ በዚህ ሰዓት ላይ ቀጥታ ወደ እስር ቤት እየተወሰደች ነው። ሚኔ ምርመራ እስኪጠናቀቅ ድረስ በጊዜያዊ ማቆያ እስር ቤት እንድትገባ ተወስኖባታል። በማግስቱ ወደ እስር ቤት እየተወሰደች ነው። ወደ እስር ቤቱ ስትገባ ሴቶች ናቸው እንኳን ደህና መጣሽ ብለው እየተቀበሏን ነበረ። ገና ከመግባቷ ከዛ የሆነ ደብዳቤ ተላከላት። ደብዳቤውን ቱርካን ኮርማናት የላከችልሽ ተብላ ከፈተችው። ስትከፍተው ውስጡ ፎቶ ነበር ያለው። ፎቶ ላይ ሶመር፣ ኪራዝ እንዲሁም ቱርካን አብረው ፎቶ ተነስተው ነበረ። ሚኔን ፎቶ ስታየው አበደች። ሚኔች ሴት ልትገለኝ ነው፣ ቱርካን ልታጠፋኝ ነው ብላ እየጮች በሩን መደብደቧን ቀጠለች። ሚኔ በሩን እየደበደበች በአንድ በኩል የእስር ቤት ጠባቂዎች ፖሊሶች ወደ እሷ እየቀረቡ አቃቤ ሕጉን ጥሩልኝ፣ ጠበቃውን ጥሩን እያል ስታስቸግር ነበረ። እነሱ ግን በሰዓትሽ ደርስሻል ብለው በአንድ በኩል እንዳጮ እያስጠነቀቋን ነበረ። ሚኔ አበደች። ምሮ የምታፈጡት ምሮ የምታዩኝ እዚህ ምንም ሳላጠፋ ነው የመጣሁት ብላ ትቆጣለች። ከዛ ከሴቶቹ አንዷ እኛ ምንም ሳናጠፋ ነው እዚህ የመጣ ነው ብለው እየተናገሩ ይሳሳቃሉ። አሁን ቱርካን ኪራዝን አቅፋታለች። እንግዲህ እስካሁን ድረስ ወይዘሪት ሚኔ ጥፋቷን አልተቀበለችም። አሁንም ቢሆን እየተቃወመች ነው እና ምናልባት ዳኛው ይህን ነገር ከተመለከተ ሊተዋት ይችላል እያለ ጠበቃቸው ይናገራል። አሁንም ቢሆን ሚኔ ጥፋተኛ እንደሆነች የሚያሳይ አንድ ማስረጃ ለመኖሩ ነገሩን ከባድ አደረገው። ግን ምስክር አለ እያሉ ይጠይቃሉ። ነገር ግን ምስክሩ እንዳለ ከአንድ ቤተሰብ ነው። ከአንድ ቤተሰብ ብቻ መሆን ደግሞ በቂ አይደለም። ስለዚህ ሩቻል ባንድ በኩል አይ በቃ የሆነ ነገር መፈለግ አለበት፣ ብቻ ደስተኛ ህይወትን እንኖራለን፣ ሚኔን ከህይወታችን እናስወግዳታለን ብላ ትናገራለች። ከዛም በኋላ ቱርካን እንዲሁም ሶመር ዛሬ ሆስፒታል ቀጠሮ አለባቸው። እርግዝናውን በተመለከተ ዶክተሩን ያናግሩታል። ከዛ ዳሪያ ለቱርካን ደውለች። እየመጣን ነው እያለቻን ነው። ዶኑሽ እያለቀሰች ነው። ዶኑሽ ሁኔታ ጥሩ አይደለም፣ ስለዚህ አሁን ተኝታለች፣ ልታናግርሽ ግን ትፈልጋለች ብላ ዳሪያ እያናገረቻን
ነበረ። ሴርዳር ግራ ገብቶታል። በተደጋጋሚ ወደ ዱንሽ እየደወለ ነው። በድንገት ጃንን አገኛት። ጃንን ስታገኘው የማይጠበቅ ነው ካንተ እያለችው ነበረ። ምር የምታወራ አንቺ ኢብሮ ያጎቴ ልጅ እኮ ናት ብሎ ተናገረ። እኮ መጀመሪያም እንደዛ ብለ መናገር ነበረባት ታዲያ ብላው ትታው ሄደች። ሴርዳር እንዴት አድርጎ እንደሚያስረዳቸው ጨንቆታል። በሌላ በኩል ቱርካንና ሶመር ዶክተሯቸውን ሊያናግሩ ሮስ ገቡ። ከዛ ዶክተሩ ለቱርካን ነገሮችን ቀለል አድርጎ ሊያስረዳ እየሞከረ ነው። ቱርካን እንግዲህ ከባለፈው ሁኔታ በኋላ ትንሽ ሆርሞንሽ ተዛብቷል እና ነገሮችን እንደገና ወደ ነበረበት ለመመለስ የተለያዩ ቫይታሚኖችን መጠቀም አለብሽ፣ መድኃኒቶችን ሰጥሻለሁ። ከዛ በኋላ ፈጣሪ ካለ ሕክምናውም ከሰራ እንደገና ማርገዝ ትችላለሽ አላት። ማለት እንዴት ምን ማለት ነው ብላ ጠይቃለች። ሶመር ምንም የገረመው አይመስልም። ሶመር ነገሩን ቀድሞውኑ ስላወቀና ነገሩን ስላሰበበት ቱርካን አሁን ከሰማች እንደውም ትንሽ ትጎዳለች ብሎ ፈርተዋል። ከዛ ዶክተሩ ያው እንግዲህ ነገሮች እስኪስተካከሉ መጠበቅ አለብን ብሎ እየጠየቀ ነበረ። ቱርካን ባንድ በኩል ምን ማለት ነው ዶክተር ድጋሚ ማርገዝ አልችልም እንዴ ብላ ጠየቀች። ማለት ይኸውልሽ በመጀመሪያ ደረጃ ጊዜ ይፈጃል፣ ጊዜ ይፈልጋል፣ የባለፈው ሕክምና ትንሽ ጎርቶሻል እያላን ነበረ። ቱርካን ልቧ ተሰበረ። ሶመር ለሷ አይምሮ እየተጠነቀቀ እንደሆነ አይነት ስሜት ተሰማት። ከወጡ በኋላ ለምንድን ያልነገርከኝ? ከዚህ በኋላ ድጋሚ ማርገዝ አልችልም አይደለ? ሚኔ ልጄን ብቻ ሳይሆን ህይወቴን፣ ደስታዬን፣ ህልሜን የነጠቀችኝ ብላ ትናገራለች። ሶመር ከዛ ይሄው እኔ እኮ ማለቴ ሩቻል ነበረች የነገረችኝ ማይ፣ ግን ያው በዚህ ሁኔታ መስማት እንድትሰሚ ስላልፈለግኩኝ ነው ዶክተሩ እንዲነግርሽ ያደረኩት በማለት ነገራት። ጭራሽ ሩቻልን ታውቃለች ብላ ገረማት። ብዙ አሰበች። ይሄ ነገር በጣም ከምታስበው በላይ ከባድ እንደሆነ አወቀች። እንዴት ነው ከዚህ በኋላ ደስተኛ የምንሆነው ብላ ገና ከሆኑ ተስፋ የመቁረጥ ስሜት ውስጥ ገባች። ሳድቅም ቢሆን እዛ ሆስፒታል ውስጥ ነበረ ምርመራ እያደረገ። የሳድቅ ሕክምና እየተወሳሰበ መጥቷል። ድንገት ቱርካን አገኘችው። ስታገኘው ወዲያው ሶመርም መጣ። እንዴ አባቴ ሳድቅ እያሉ ነበረ። እናንተ ሁለታችሁ ለእኔ ምንም አይነት ዋጋ የላችሁም፣ ከዚህ በኋላ ፊቴ እንዳላገኛችሁ ላያችሁ አልፈልግም ብሏቸው ሄደ። ነገር ግን ቱርካን እያለቀሰች እያለመነችው አባቷን አንድ ጊዜ እንኳን ሰማኝ እያለችው ልቤን ሰብራችሁኛል፣ ከዚህ በኋላ ላያችሁ አልፈልግም ብሏት ሄደ። በአንድ በኩል ቱርካን የሶመርን እጅ ይዛ እሺ ምን ላድርግ ከዚህ በላይ ትላለች። ነገር ግን ሳድቅ ወንድሙን ሲያገኘው ምን ሆነ ነው ፊት የከፋ ትመስላለህ ብሎ ጠየቀው። ፋቴ እንዲህ ብሎ ጠየቀው። ቱርካንን አግኝቻን ነበረ፣ ሁኔታዋ ልክ አይደለም፣ በጣም አዝናለች፣ ግን ምን ማድረግ ይችላለሁ እያለው ነበረ። እንዲህ እያለ ያስረዳዋል። ሜሱትም አብሯቸዋለ። በአንድ በኩል ነስሬን ጨንቋታል። ነስሬን ነገሮችን ወደኋላ ረስታ ከሳድቅ ጋር ይቅር ተባብላ መኖር ትፈልጋለች። መፋታት አትፈልግም። ምንድነው ለልጆቼ አሁን የምነግራቸው ብላ ጨንቋት እያሰበች ነው። ኔዜት ታባብላታለች። ይህም ያልፋል እያለቻን ነው። በመጨረሻም ዳሪያ እንዲሁም ዶኖሽ የነ ቱርካን ቤት ጋር ደረሱ። ኦዝጉር ካደረሳቸው በኋላ በርቀት እየተመለሰ ነበረ። ከዛም ሴርዳር ደውሎለት ይህን ነገር ግዴታ ታስተካክላለ እያሉ ነበረ። ኢብሩ ያጎቶ ልጅ እንደሆነችና ሌላ ምንም ግንኙነት እንደሌላቸው ነገረው። ኢብሩ ሴርዳርን እየተጠቀመችበት ሌላ ወንድ መቅረብ እንደምትችል አይነት ነገር ነው። በአንድ በኩል ኦዝጉር ደግሞ እኔን ትታኝ ሌላ ወንድ ጋር ሄደች ብሎ ፈርቶ ይሄን ነገር አቀናብረው ሁለቱ እንዲለያዩ። አሁን ኢብሩን ብትሆን በቃ እንግዲህ ራሳችን እናስተካክለዋለን እናናግራታለን ትላለች፣ ከዚህ በኋላ እዚህ ውስጥ እንዳገቢ ብሎ እሷን እየተቆጣት ነበረ። አሁን ሶመር ቱርካንን በማባበል ተጠምደዋል። ይህም ቀን ያልፋል፣ ወደፊት ብቻ ነው ማሰብ ያለብን እያለ በምንም መዓል ሆነው እንደሚፋቀሩ ፍቅራቸው እንደማይቀዘቀዝ ቃል ገብቶላት ይመለሳሉ። ነገር ግን ሚኔ ጨርቋን ጥላለች። ጠበቃዋ ፊት ለፊት ተቀምጠዋል። የተፈጠረው ነገር በራሷ እንዲመቻት አርጋ ወሰብሰብ አርጋ ትነግሯለች። ይህን ፎቶ ተመልከተው፣ አውቃኑ ልታሳብደኝ ቱርካን ናት ሁሉ ነገር ያደረገችው ፎቶ ነው እሺ ጀርሞን እንደሚል እያለችው ነበረ። ከዛ ሚኔ እንደዚህ እያደረገች ስትናገር እሱ ከባድ ጥያቄ እየጠየቃን ነው። ቆይ ግን ማለቴ አንቺ እገልሻለሁ የአይጥ መርዝ መስጠት ነበረብኝ አንቺ ምናምን ስትይ ነበረ፣ ማለቴ ይህን ነገር አምነሻል ማለት ነው አላት። አዎ ማለቴ ይህን ነገር ያልኩት እኮ በቃ ከቱርካን መለስ ስለምፈልግ ነው፣ እንደማልፈራ ላሳይ ብዬ ነው፣ ከዛ ቤት የምወጣበት አማራጭ የለኝም ብዬ ነው፣ በቃ ተጣልቼ ልጄ ልውጣ ብዬ ነው እንጂ ሌላ ነገር አይደለም ብላ በውሸት ላይ ውሸት እየደረበች ነው። ቱርካን ልትለያያት እንደምትፈልግ ሩቻልን ብትሆን በአንድ በኩል ብዙ ገንዘብ እንደሰጠቻት እንደደለለቻት ቃሏንም ለፖሊስ ስትናገር እንደለወጠችው ነገረችው። እሺ እንደዛ ከሆነ አዲስ መከላከያ ሀሳብ አቀርባለሁ አላት። እሷ አሁን አይደለም ምንም ቢሆን ምንም ሶመር የልጅ አባት ነው፣ ቀደም ብዬ እሱ ማግኘት ፈልጋለሁ ብላ ጠበቃዋን አሳመነችው። እረዳሻለሁ እያለ እነሱም ቢሆን ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።